ታይታ አላን ተድሮ ዘፈለዘ ፈጠረን ከዚህ በኋላ ወደ ታች አንወርድም መቃብር መማስ መቆፈር የለም መቅበር መቀበርም የለም ከዚህ በኋላ ጉዞ ወደ ህይወት ነው ወደ ትንሳኤ ነው ወደ መንግስተ ሰማያት ነው ተንሳ እግዚእነ ከመ ይምሃረነ ተንሶ ስጋትነ የኛን መነሳት ይነግረን ዘንድ ክርስቶስ ተነሳ አንደኛ ቆሮንቶስ ምዕራፍ 15 ላይ ወይዜኒ ቀደመ ክርስቶስ ሁሉም ሰሙታል አሁን ግን ክርስቶስ ላንቀላፉት በአውሬ ሆድ ውስጥ ላሉት ማይበል ጎርፍ ለወሰዳቸው እሳት ለበላቸው የመኪና ጎማ ለፈጫቸው አፈርት ያለ ሆኖ በመቃብር ውስጥ ላሉት በሲኦል ውስጥ ላሉት ሁሉ የትንሳኤ መጀመሪያ ሆኖ ተነሳ ቅዱስ ጳውሎስ ወመሰ የተነሳ ክርስቶስ እየተነሱ ሙታን ቅዱስ ያሬድም ከዚሁ ነው የወሰደው ተነሳ ወአንሳ ሁሉ ሙታን የክርስቶስ መነሳት መሰረቱ ሙታንን ለማንሳት አሁን ክርስቶስ መነሳት መቀበር መሞት ኖሮበት አይደለም የሞተው እኛን ከሞት ለማዳን ነው ከክርስቶስ ሞት በኋላ ሞት የለም አይቴ እንከ ቀኖት ከሞት ወይቴ እንከ ሞት ከሲኦል መቃብር ወይ ተነፈረ ሞት ወይ ድል መንሳት ወዴት አለ ብለን የምንዘምርበት ወቅት ነውና ከክርስቶስ ሞት በኋላ ሞት ተሸንፏል ከክርስቶስ ወደ መቃብር መውረድ በኋላ በመቃብር ፈርሶ በስብሶ መቅረት ቀርቶልናል ከሞት በኋላ ህይወት ተገኝቷል ከመቃብር በኋላ ትንሳኤ ተገኝቷልና ክርስቶስ ካልተነሳ ሙታን አይነሱም ወመሰ ይተነሱ ሙታን ከንቱ ውእቱ ትምህርት ነው ከንቱ ተአመልክሙ ቦቱ ወቦኑ ተባአስኩም ስላሉ በኤፌሶን ክርስቶስ ካልተነሳ ሙታን የማይነሱ ከሆነ ተስፋ ትንሳኤ ከሌለ እምነታችን ከንቱ ሆነ በጎ ስራ መስራታችን በሃይማኖት መጽናታችን በምግባር መስፋታችን በጾም በጸሎት መኖራችን ምን ዋጋ አለው ትንሳኤ ከሌለ ስብከታችን ውሃ በላው የሰው አውሬ ከሆነው ከእስክንድሮስ ጋር አንዱ በከንቱ ታገልኩን ይላል ስለዚህ ክርስቲያን ተስፋ አይቆርጥም የሚባለው ተስፋ ትንሳኤ ስላለ ጸሎት ሃይማኖት 14ኛው አንቀጽ ወንሴፎ ትንሳኤ ሙታን ወይ ወተ ዘይመስላል ማለት የሙታንን መነሳት ተስፋ እናደርጋለን የሚመጣውንም ህይወት አሁን እኛ ተስፋ የምናደርገው የሚመጣውን ህይወት የዚህ ዓለም ህይወት ምንም ተስፋ ሊሆን አልቻለም ስልጣኑ ሀብቱ ተስፋ ሊሆን አልቻለም ስለዚህ የሚመጣውንም ህይወት ተስፋ አድርጎ እንደናንተ መልካም ስራ መስራት የዛሬ ዓመት መተናል ዘንድሮም መተናል ይሄ በእውነት ቅኔ ማህሌት ማለት ይቻላል ሁሉም አሉ ከመምህራኑም አሉ ከሊቃውንቱም አሉ ቤተ መቅደስ ማለት ይቻላል ብዙ ካህናት ዲያቆናት አሉ አውደ ምሕረት ማለት ይቻላል ብዙ መምህራን አሉና ትንሿ ቤተክርስቲያን መስላን ይታየችኝና አመቱ ምን ነው አልደርሳለ እስከምንል ድረስ ከፍትፍቱ አሁን የሚባለው የትም ቦታ ነው ግን የናንተ ህይወታችሁ አገልግሎታችሁ በጣም 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 ግሩም የሆነ የትንሳኤን ብርሃን የሚያሳይ ነውና ስለዚህ ክርስቶስ ተነሳኛም እንነሳለን አሁን የክርስቶስ ትንሳኤ ብቻ ሳይሆን የኛን መነሳት እያወጅን ያለን የክርስቶስ ትንሳኤ የክርስቲያኖች ትንሳኤ ስለሆነ ክርስቶስ በሶስተኛው ቀን ተነሳ እኛም በሶስተኛው አዋጅ እንነሳለን አበዛው መሰለኝ ቁመት እንዳይረስ በሶስተኛው ቀን ተነሳ እኛም በሶስተኛው አዋጅ እንነሳለን በቀዳሚ ንፋታ ቀን የተጋባኩን ጸበለ ስጋ ዘተዘር ወይንም ዘተዘረው በመጀመሪያው አዋጅ ትቢያ የሆነው አፈር ትቢያ የሆነው የሰው ስጋ ይሰበሰባል ከተላጨው ጸጉር ከተቆረጠው ጥፍር ሳይቀር ይሰበሰባል የትም የሚቀር አካል የለም ምናልባት ዛሬ ቀባሪ ጠፍቶ በየቦታው በየሸንተረሩ በየዛፉ ላይ የሰው አካል ተቆራርጦ ብናየው ግን ተስፋ ላይ ይነሳል የትም አይቀር እና በዳግም ንፋታ ቀን ይሰፋ ያይጽንት ምስለ ስጋት ወይ ከውን በፍጹም ዘንበል አንሳይሶ ዘንበል ታውሶ በሁለተኛው አዋጅ ያለ መንቀሳቀስ ትኩስ አስከሬን ይሆናል የአፈር ትቢያ የሆነው መቃብሩ ምን ሀውልት የጠፋበት ያ አስከሬን ትኩስ አስከሬን ይሆናል ምስጢረ ትንሣኤ ሙታን ምስጢሩ ለዚሁ እና በሶስተኛው ወበሳለስ ንፋታ ቀን ይተነሱ ሙታን በሶስተኛው አዋጅ ሙታን እንደ አይነ ጥቅሻ ይነሳሉ እና እንደ አይነ ጥቅሻ የምንነሳበት እንደ መላእክት የምንኖርበት ስርዓት አለ ህይወት አለ መላእክት ረቂቃን ናቸው አያገቡም አይጋቡም አይራቡም አይጠሙም ከትንሳኤ በኋላ ሰው የሚሆኑ እንደ መላእክት መላእክት ረቂቃን ናቸው እኛ መረቀን ነው የምንኖር በዚህ በግዘፍ ዓለም በግዘፍ ስጋ ሳይሆን የምንኖረው በረቀቀችው በነፍስ ዓለም በነፍስ ህይወት አሁን የነፍሳችሁን መንገድ ጀምራችሁታል እናንተ የነፍስ ህይወት ለመኖር አሁን የነፍስ ስራ መስራት በነፍስ አባት መመራት የነፍስ ህይወት መኖር ማለት እንግዲህ በሰማይ ያለውን ኑሯችሁን እያመቻቻችሁ ያላችሁትና በምድር በሰሩ ስራ ስለሆነ መንግስተ ሰማያት የምትወረሰው ስለዚህ እኛም በሶስተኛው ቀን እንነሳለን
ክርስቶስ በዕለተ እሑድ ተነሳ፣ እኛም በዕለተ እሑድ ነው የምንነሳው። ትንሣኤው ገብረ በሰንበት ሲኦል ወሪዶ በነደ እሳት በየሰበረ ኆኃተ ብርት ቅዱስ ያሬድ በትንሣኤውን በሰንበት አደረገ፣ ወደ ሲኦል ወረደ፣ የብረትን ሰንሰለት በብርሃነ መለኮቱ በስልጣኑ ሰበረ። እቶነ እሳት አንገፈነ ብርሃናተ ዘይተአጸፍ ተንሥአለን። ከእቶነ እሳት ከሲኦል አዳነን፣ ብርሃናትን የተጎናጸፈ እርሱ እግዚአብሔር ተነሳልን። በእኩለ ሌሊት ተነሳ፣ እኛም የምንነሳው በእኩለ ሌሊት። እየሰማችሁኝ ነው? ስለዚህ ትንሣኤያችን የክርስቶስ ትንሣኤ ነው። ክርስቶስ አስነሽ ሳይሻ እንደተነሳ ሁሉ በሞተበት በተቀበረበት በተገነዘበት ስጋ እንደተነሳ ሁሉ መግነዝ ፍቱ ድንጋይን ከባሉ መቃብር ክፈቱ ሳይል እንደተነሳ እኛም መግነዝ ፍቱልን፣ መቃብር ክፈቱልን፣ ድንጋይን ከባሉልን ሳንል በሞትንበት በተቀበርንበት ስጋ እንነሳለን። ያንን ተስፋ በማድረግ ነው እንዲህ እያገለገላችሁ ያላችሁት እና ይዘራ በድካም ወይትነሳ በኃይል። በድካም የተዘራ አካል በኃይል ይነሳል። ይዘራ በሐሳር ወይትነሳ በክብር። በለቅሶ በዋይታ ዋይ ዋይ እየተባለ የተቀበረ ስጋ በክብር ይነሳል። ይዘራ በዘኢይማስን ወይትነሳ በዘኢይማስን። ፈራሽ በፈስፋሽ በሆነው ስጋ አካላችን ይዘራል፣ በማይፈርስ በማይበሰብስ አካል ሆኖ ይነሳል። ይሄ የተስፋ ትንሣኤ ነው። መልካም ስራ እንድንሰራ እያደረገን እናንተም አገልግላችኋል፣ እኛም አገልግለናል። አገልጋዩና ተገልጋዩ አንድ ጋር የሚገናኘው ትንሣኤ ላይ የሰማችሁ ትንሣኤ ነው እና ስለዚህ አገልግሎታችን እግዚአብሔር ይቀበልልን። 55 ቀን ሙሉ የነበረው አገልግሎት ሙሉ እዚህ ቤት ነው የገባው እና ጎበዞች ናቸው። በአቋራጭ አብይ ጾም ሰብስባችሁ ወሰዳችሁት ማለት ነው። ስብሐተ ነጉም ምንም ሁሉም እንዳለ ሰብስባችሁ ይዛችሁ ትሄዳችሁት እና እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። አበዛው ይመጣል። ትንሣኤ እንግዲህ ብዙ ያናግራል። ሊቀ መዘምራንም ዝያጂ ይቅር በሉኝ ለማለት ነው። እንግዲህ ለዓመቱ ያድርሰን። እናንተ እኛን ለመመገብ እኛ ደግሞ ለመመገብ እግዚአብሔር ያብቃል። ይቆይ።